የ1965 ፍሪጅ ከዘመኑ ፍሪጅ ይበልጣል? ለመሆኑ ይህ የ1965 ዓመተ ምህረት ፍሪጅ ከዛሬዎቹ ዘመናዊ ፍሪጆች የበለጠ ጥቅም አለው ቢባሉ ያምናሉ? እስቲን ተመልከቱ። በሩ ላይ ብቻ የሚታዩት አስገራሚ ነገሮችን እኔ ለጠርሙሶቹ፣ ለቂቤ፣ ለቺዝና ለተረፈ ምግብ የሚሆኑ ልዩ ቦታዎች አሉ። የአትክልትና ፍራፍሬ ማስቀመጫው ደግሞ ይገርማል። ምን ያህል እንዳለ በሩቁ ለማየት እንዲያመቹ ዘመም ይላል ማለት ነው። ከፈለጉ ደግሞ ሙሉ በሙሉ አውጥተው እስከ ማጠቢያው ሲንክ ድረስ ይዘው በመሄድ አጥበው መመለስ ይችላሉ። ውስጡን ደግሞ ይዩት። መደርደሪያዎቹ ወደ ውጪ ተሰው ስለሚወጡ ከኋላ ያሉትን ምግቦች ለማውጣት ከፈለጉ የፊት ለፊቱን ዕቃ መንካት በፍጹም አያስፈልግዎት። በረዶ ቤት ወይም ፍሪዘር ውስጥ ቢሆን ሰፊ ነው በጣም። በተለይ የበረዶ ኩቦችን ወይም አይስ ኪዩብ የሚያወጡበት መንገድ ልዩ ነው። የበረዶን ማስቀመጫ ገልብጠው ዝቅ ሲያረጉት ብቻ በረዶ በራሱ ይፈሳል ማለት ነው። አትክልቱን በቀላሉ ማውጣት መቻሉና መደርደሪያዎቹ መሳባቸው በእውነት ድንቅ ፈጠራ ነው። ለመሆኑ ለምንድነው በአሁኑ ጊዜ እንዲህ አይነት ጠቃሚ ነገሮች የማይሰሩት? አገራችን ኢትዮጵያ ውስጥ እንዲህ አይነት ፍሪጅ ለምንድነው የማይመረተው? ሐሳባችሁ ኮሜንት ላይ ይጠበቃል። ይህ አዲስ ቻይኒዝ ነው። ቻይንኛን በቀላሉ ለመማር ስልክ ባዮ ላይ ይደውሉልኝ።